ለአንተ ሊያዝንልህ የሚገባው እግዚአብሔርና አምላክህ ብቻ። ሐዘንን ችግርን በአደባባይና በቃ መስማት ያለበት አምላክህ ነው። በቂን መዋቀል ዓለም ከምትሰጥ ምቾት እግዚአብሔር የማይሰጥ ምቾት ይሻላል። እግዚአብሔር ቤት ውስጥ ያለ መበደል፣ እግዚአብሔር ቤት ውስጥ ያለ ማልቀስ፣ እግዚአብሔር ያለበት ማዘን ይሻላል እግዚአብሔር ከሌለበት ደስታ። ይሄን ሁሌም ቢሆን መቼም ቢሆን ምርጫ ሊሆን የሚችለው መሆን ያለበት እግዚአብሔር። ስለዚህ ውድቀትህን ተወው። አንተ እግዚአብሔርን ያደረግከው የበደልከውን ነገር እርሳውና እግዚአብሔርን ስለማግኘት አስብ፣ ስለ ምህረቱ አስብ። በጣም አባቶች ምን ይላሉ? ያምታቷል ሰይጣን ምን ይላል? ሰው በጣም ተስፋ በቆረጠ ጊዜ ማሰብ ያለበት የእግዚአብሔርን ቸርነት ነው። በጣም ጥሩ መንፈሳዊ ሕይወት ላይ ምናምን ያለ ጊዜ ደግሞ የእግዚአብሔርን ፈራጅነት ማሰብ አለበት ይላል። ሰይጣን ደግሞ ያቀያይርባል። ኃጢአተኛ ስትሆን ፈራጅነቱን ያሳያል። አታፍርም ይላል ውዳሴ ማርያም አንስተል ደግም ስትል ቤተክርስቲያን አታፍርም ምንም እንዳላረገ ሰው እግዚአብሔር እኮ ቁጡ ነው ሞኝ መሰለ እንዴ? አንዳንድ ሰው በቃ አንዳንዴ በቃ ዝም ብሎ መመላለስ መውደቅ መነሳት እግዚአብሔርን ማጃጃል እንደሆነ ይሰማኛል። ያውቃል እኮ ነገ እንደምወድቅ ያውቃል። ግን መጥቼ አይኔን በጨዋ ጥቤ ቤተክርስቲያን ስመጣ ምን እያደረኩ ነው? በቃ አንተን እያሞኘው ነው ምናምን ከዚህ ሲቀር ምናምን ይላል። አየህ ፈራጅነቱን ቀድሞ ያሳያል። በዚህ ሰዓት ማሰብ ያለብህ አንተ የእግዚአብሔርን ቸርነት ነው። የጠፋው ልጅ እኮ አስበው አባቱን በድሎ ቤተሰቡን ትቶ ከሄደ በኋላ ገንዘቡን ጨርሶ ነው የመጣው። ይኸውልህ ስለቸገረው ነው የመጣው፣ ሌላ ነገር አይደለም። እኛ ባይዞ እግዚአብሔርን የምንወደው ስለሚጠቅመን ነው። ኮንዲሽናሊ ነው እግዚአብሔርን የምንወደው። ማንም ሰው እግዚአብሔርን አንኮንዲሽናሊ ሊወደው ይችላል። ስለዚህ የሚሰጥህ ነገር አለ። ስለዚህ ያ የጠፋው ልጅ የሚበላው አጣ፣ ገንዘቡን ጨርሰ፣ የእሪያ ምናምን የአሳማ ጠባቂውን የእነሱ ምግብ መመኘት ሲጀምር የአባቱ ቤት ትዝ አለው። ችግር የለም ኮንዲሽናሊ እግዚአብሔርን መውደድ፣ ለጥቅምህ እግዚአብሔርን መፈለግ ችግር የለም። ግን ና በቃ አንተ